ያላችሁ ወንዶች በተለይም ደግሞ እዚህ የዘር ፍሬያችሁ አካባቢ ያለው ሙቀት ከሰውነታችሁ በጣም ያነሰ መሆን አለበት። ስለዚህ ምን ታረጉ መሰላችሁ? በፍጹም ታይት የሆነ ቦክሰር ወይንም ቁንጣ በፍጹም እንዳለብሱ፣ ጥብቅ ያለ ሱሪ እንዳለብሱ። በዚህ ሰዓት ምን ይሆን መሰላችሁ? ሰውነታችሁ ሙቀት በመፍጠር እዛ አካባቢ መቀዝቀዝ ሲጀመር መቀዝቀዝ ስላለበት ነው ከሰውነታችሁ አካል ወጥቶ የተንጠለጠለው ከሰውነታችሁ ቴምፕሬቸር ጋር እኩል እንዳይሆን ስለሚፈለግ ነው። ስለዚህ በምንም ተአምር ይሄ ጥብቅ ያለ ቁንጣ ወይንም ቦክሰር እንዳለብሱ፣ ጥብቅ ያለም ሱሪ እንዳለብሱ። በተጨማሪም ደግሞ ላፕቶፕ እግራችሁ ላይ አድርጋችሁ አትጠቀሙ። ላፕቶፕ በጋለ ሰዓት እዛ አካባቢ ያለውን ቴምፕሬቸር ስለሚያቆመው ወደፊት ኢቭን መውለድ እስካለመቻል ድረስ እዛ አካባቢ ስፐርሙ የዘር ፍሬያችሁ መሰራት እስካለመቻል ድረስ ሊደርስ ይችላል። በሁለተኛ ደረጃ ደግሞ በተቻላችሁ መጠን ኪሳችሁ ስልካችሁን ላለማስቀመጥ ሞክሩ። ወይንም ደግሞ እዚህ ለፓንታችሁ የቀረበ አካባቢ ወይም ደግሞ ለዘር ፍሬያችሁ የቀረበ አካባቢ በፍጹም ስልካችሁን ላለማስቀመጥ ሞክሩ። ምክንያቱም ከስልክ ውስጥ የሚወጣው ኤሌክትሮማግኔቲክ ዌቭ የዘር ፍሬያችሁን በጣም ሊጎዳው ስለሚችል በተቻላችሁ መጠን መጠንቀቅ ይኖርባችኋል። ስለዚህ እነዚህን 3 ነገሮች ባለማድረግ የዘር ፍሬያችሁን ጠብቁ። ወደፊት ደግሞ ልጅ መውለድ ካለመውለድ ጋር ስለሚያያዝ በተቻላችሁ መጠን ተጠንቀቁ ማለት ነው።